ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬም በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮም አዲስ አፕሊኬሽን ነው። $7001 ነው። በቀን 5,000 ነው የሚሰጠው እና በጣም አሪፍ ነው። እንዴት እንሰራለን የሚለውን በአጠቃላይ በዝርዝር እናያለን ማለት ነው። ተከታተሉን። ቀጥታ እንግዲህ ነው የሚሄደው ቴሌግራም ቻናል ወይም ደግሞ ግሩፕ ውስጥ ነው። ያው እዚህ እንደምትመለከቱት ባዩ ፋሚሊ የሚል ቴሌግራም። ስለዚህ እዚህ ላይ ሊንኩን እነካለን። እዚህ ላይ ሊንኩን ለቅቄዋለሁ ማለት ነው። እንዲሁም ቪዲዮ ዲስክሪፕሽን ላይ አስቀምጣለሁ። እንደምትመለከቱት ያው እኔ አሁን በፊት ዳውንሎድ ስላደረኩት ኢንስቶል ማድረግ ሳይጠበቅብኝ ኦፕን ብዬ ከፍታለሁ። እናንተ ግን ኢንስቶል የሚል ያመጣላችኋል። ኢንስቶል ታደርጓላችሁ። ከዛ ቆጥሮ ሲጨርስላችሁ ኦፕን ትላላችሁ ማለት ነው። የአፑ ኢንተርፌስ ይሄንን ይመስላል። እንደምትመለከቱት ያው ቀጥታ እዚህ ላይ ነው የሚያስገባው። ይሄንን አይነት ኢንተርፌስ ታገኛላችሁ። ከታች እንደምትመለከቱት ሆም የሚል አለ፣ እንደገና ኤክስፕሎር የሚል አለ፣ መሃል ላይም የቪዲዮ ምልክት አለ፣ ቻት አለ፣ ሚ አለ። ስለዚህ ይሄ እያንዳንዱ ሆም ላይም ኖርማል ነው። አጠቃላይ ይሄ የምንመለከተው አይነት ኢንተርፌስ እናገኛለን። ኤክስፕሎር የሚለው ላይም እንደዚሁ ሰዎቹ ማናገር ስንፈልግ ይሄ እዚህ ላይ ላይቭ ያሉ ሰዎችን ያሳየናል ማለት ነው። ልክ ሌሎች ላይ ፓርቲ እንደሚባለው ማለት ነው። በነገራችን ስሙ ኤክስሚ ነው የሚባለው ይሄ አፕሊኬሽን። ከዛ እዚች ላይ ደግሞ ላይቭ ለመግባት ወይም ደግሞ ቪዲዮ ላይቭ ላይ ለመግባት ላይቭ አያስፈልግም፣ ፓርቲ ነው። ፓርቲ ላይ መግባት የምንጠቀምበት ነው። ጎቱ ሎጊን ይላል። ይሄ ሎጊን ስላላልኩት ነው። ሶስተኛው ላይ አራተኛው ላይ ያለው ቻት ነው፣ ሰዎች ጋር ለመጻጻፍ ነው። ይሄም አክቲቭ አይሆንም ምክንያቱም ስላልከፈትን ማለት ነው። ስለዚህ ቀጥታ አሁን ለመክፈት የት ነው የምንነካው? እቺ መሃል ላይ ያለችዋን እነካታለን ማለት ነው። እቺኛው መሃል ላይ ያለችዋን እነካታለን። ሎጊን እንላለን። በምን? በኢሜይላችን። በፌስቡክም ይቻላል፣ ግን በኢሜይላችን ብናደርግ የተሻለ ይሆናል ማለት ነው። እኔ ከዛ ምሳሌ በዚህ ዝም ብዬ ባንዱ ሞክራለሁ ማለት ነው። አግሪ ኤንድ ሼር እንለዋለን። እንደምትመለከቱት በዚህ ሁኔታ ይመጣል ማለት ነው። ስለዚህ ምንድነው የምናደርገው? አሁን ፊሜል ነው ሜል የሚለውን ጾታ እዚህ ላይ እንሞላለን። ስለዚህ እኔ ሜል ብያለሁ። ከዛ ይሄን ቬሪፊኬሽን ኮድ ነው። ከዛ ሬጂስተር እንላለን። ሬጂስተር አለው። ያው እንደምትመለከቱት ሜሴጅ መጣልን ማለት ነው። እዚች ላይም ስፒን በኋላ መጣበታለሁ። ከዛ ከዚህ ውስጥ እንወጣለን። ከዚህ ውስጥ ወጥተን ሜሴጅ ተልኮልናል። ምክንያቱም ኮንግራቹሌሽን ስታርቲንግ ኤቭሪ ፕሮዳክትስ ኢዝ ዊዝን ቼንጅ ሞመንት ኦፍ ይላል። ይሄ አጠቃላይ ምልክት ይሰጠናል ማለት ነው። ልክ መዝገባው ስንጀምር። አሁን ወደ ሁለተኛው ስቴፕ ስንሄድ ምንድነው? አሻራ መስጠት። አሻራ ለመስጠት ምንድነው የምንነካው? አሁንም ቅድም የነካንበት ቦታ የለችም፣ እሷን ነው የምንነካት ማለት ነው። እሷን እንነካታለን። እሷን ስንነካ ያው እንደምትመለከቱት ይሄ ፌስ ሪኮግኒሽን አውተንቲኬሽን የሚል አለ፣ እሱኛው ያመጣል ማለት ነው። ስለዚህ ይሄኛው ላይ ፌስ አውተንቲኬሽን ያው እኔ አሁን በፊት አሻራ ስለሰጠው ምንም አያስቸግርም። ያው እቺን ስታርት አድርጎ አሻራ መስጠት ነው ማለት ነው። እኔ ያው እንዳይቀጣኝ ቅድም ስለሰጠው አልሰጥም፣ ቀጥታ መስጠት ነው ማለት ነው። የስታርት ሰርቲፋይድ የሚለውን ብዙም አያስቸግርም። ከዛ ፊታችሁ ላይ ብርሃን ያለበት ቦታ ላይ ሆናችሁ መስጠት ነው። ከዛ ሶስተኛ ላይ ያለው ምንድነው? ኮምፕሊት አካውንት ሎጊን ፓስወርድ ይላል። ይሄኛው ላይ ምንድነው? ሴት ፓስወርድ ከ1 እስከ 6 ዲጂት ያለው ማለት ነው። ምሳሌ 1 እስከ 6 ማለት ትችላላችሁ። ከ1 እስከ 6 ያለውን ዲጂት ዝም ብላችሁ አፕሊኬሽን ፓስወርድ ትሰጣላችሁ። ይሄ ለምን ይጠቅማችኋል? በኋላ ላይ ገንዘቡን ዊዝድሮ ስታደርጉ ወይም ደግሞ ገንዘብ ለማውጣት ስትሞክሩ ያኔ ስለሚሰራላችሁ ወይም ስለሚያስፈልጋችሁ በዛ ሰዓት ገንዘብ ለማውጣት የማትረሱትን ቁጥር ብታስገቡት አሪፍ ነው ማለት ነው። እንደገናም አካውንቱ ሲጠፋባችሁም ዳግም ለመክፈት ይጠይቃችኋል። ስለዚህ አይዲያችሁንና ፓስወርዳችሁን ይጠይቃል ማለት ነው። ስለዚህ ኮንፊርም ትላላችሁ፣ ሰክሰስፉል ይላል። ከዛ ይሄኛው ሁለቱ ባይንድ ይላል። ከዛ በኋላ ቀጥታ እቺኛውን ትነካላችሁ፣ ቀጥታ ትገባላችሁ ማለት ነው። ላይቭ ያወጣላችኋል። አሁን እዚህ ላይ ፌሱን እና ምናምን ሲሰጡ ከዛ የሚ ላይ እንመጣለን። እንዴት አድርገን ነው የምንቀመጠው? ደግሞ ታስኩ ምንድነው ካላችሁ እዚች ላይ ዋይሌት የምትለው ገንዘባችሁ ዳይመንድ እና እንትኑ የሚቀመጥበት ነው። ዳይመንዳችሁ የሚቀመጥበት
ኮይናችሁ የምታገኙበት ወይም ደግሞ ገብታችሁ የሚታዩት እዚህ ቦታ ላይ ነው። ገንዘባችሁን የምታዩት እዚህ ቦታ ላይ ነው። ታስክ ሴንተር ላይ ይሄኛው እሺ አይልም። በራሴ ገብቼ ላሳያችሁ። ይሄን ሎግ አውት ሊበልና ምክንያቱም አሳይም ይሄኛው አሻራ ሳንሰጥ ቦታው ስለማያሳይ ማለት ነው። ሌላው እዚህ ላይ ያረሳሁት ነገር እንደምትመለከቱት ሆም ላይ እንመለስና ከዚህ ከመውጣቴ ባለ ይሄቺ $10 የምትላለች እቺኛው እድል ናት። ለ3 ቀን ሰዎችን ኢንቫይት አድርጋችሁ እንትን የምታገኙበት ተጨማሪ ገንዘብ የምታገኙበት ነው። ስለዚህ እሷን ነክቴን ስፒን እንለዋለን። ከዛ ስንት እንደሚሰጥን እናያለን ማለት ነው። ይኸው እንደምትመለከቱት $4 ሰጥቶናል። እቺ $4 ምንድነው የምናደርጋት? ከዚህ የቀሩትን እስከ 10 ድረስ እቺን ሰዎችን ኢንቫይት በማድረግ እስከ መጨረሻ ድረስ $10 ሲደርስ ለ3 ቀን ውስጥ እናወጣታለን ማለት ነው። ስለዚህ ለ3 ቀን ለማውጣት ግዴታ እቺ $10 መሙላት አለበት። ሰዎቹንም ደግሞ ኢንቫይት ስናደርግ አንዳንድ ሰው ኢንቫይት ስናደርግ እስከ $1 የሚሰጥበታልና ይሄንን አድርጋችሁ መጠቀም ትችላላችሁ ማለት ነው። አሁን ወደ ቀደም ነገራችን ስንመለስ እኔ ሎግ አውት ሊበልና በራሴ አካውንት ልግባና ላሳያችሁ። ያው ምንም ሎግ አውት ብሎ ማውጣት ነው ብዙም አያስቸግርም። በዚህ ከፍቶልኛል ማለት ነው። ልክ የራሴ ነው። ምሳሌ እዚህ ላይ እንደምትመለከቱት ይሄ ገባው ማለት ነው። ላይቭ ቅድም ስትሰጡት እንዴት ገባል ያላችሁት ይሄው በዚህ ላይ በእንደዚህ አይነት መንገድ በ12 ሰው ነው በ9 ነው የሚለውን እዚች ላይ እንመርጣለን ማለት ነው። በ12ም በ10 ትችላላችሁ። ከዛ እኔ 9 ላድርጎ ስታርት ቻት እላለሁ። እንደምትመለከቱት ይሄው ቀጥታ ያስገባኛል ማለት ነው። ወንበር ላይ ላይቭ አትቀመጡም፣ ፓርቲ ብቻ ስለሆነ ስራችሁን መስራት ትችላላችሁ ማለት ነው። ከፍታችሁ በቀን 2 ሰዓት ነው የምትቀመጡት። በቀን 2 ሰዓት ስትቀመጡ ይሰጣችኋል ማለት ነው። ይሄው እንግዲህ እንደምትመለከቱት እኔ ሙት ላድርግ ከዛኛው ድምጽ እንዳይረብሽ። እዚች ላይ እስከፈለጋችሁ ድረስ 2 ሰዓት ትቀመጣላችሁ። 2 ሰዓት ስትቀመጡ ይሰጣችኋል ማለት ነው። እንዴት ነው ከየት ነው ክሊም የምናደርገው ካላችሁ እንደምትመለከቱት $12 እና ጌም የምትሏ ትቀያየራለች። $12 የምትሏን እንነካታለን። እሷ ስንነካት እንደምትመለከቱት እኔ አሁን ለዛሬ ሪሲቭድ አድርገዋለሁ። ልክ 1 ሰዓት ከ20 ስትቀመጡ እዚህ ጀነ ሪሲቭድ ትላላችሁ ማለት ነው። ይሄኛውም እንደዛው 2 ሰዓት ስትቀመጡ ከዚህ ላይ 1500 2 ጊዜ ሪሲቭ ታደርጋላችሁ። እዚህ ላይ ደግሞ 1000 2 ጊዜ ሪሲቭ ታደርጋላችሁ። ሰዓቱ ሲሞላ ይነግራችኋል ማለት ነው። ሰዓቱ ይቆጥራል። ምሳሌ ሰዓቱም ደግሞ እንትን አይደለም። ምሳሌ አሁን 30 ደቂቃ ተቀምጣችሁ ሌላ ጊዜ ካልተመቼ መሙላት ትችላላችሁ። ግዴታ 2 ሰዓቱን ተከታታይ መቀመጥ የለባችሁም። እንደገናም ከፍታችሁም ደግሞ ወደ ቀጥታ ወደ ስራችሁ መሄድ ትችላላችሁ። አፕሊኬሽኑን እኔ ዲስክሪፕሽን ላይ አስቀምጣችኋለሁ። ሌላው ኤጀንት መሆን ከፈለጋችሁ ወይም ደግሞ ከኔ ስር መመዝገብ ስትፈልጉ እኔ ኤጀንት አደርጋችኋለሁ። ቀጥታ እናንተ ምን ታደርጋችሁ? አይዲ አለ። የኔ አይዲ ተምብኔሉ ላይ አደርጋለሁ ላይ አደርግላችኋለሁ። እቺኛው አይዲ ምን ታደርጋላችሁ? እዚች ነው ሆም ላይ ገብታችሁ ሰርች ታደርጋላችሁ። እንደዚህ አድርጋችሁ ሰርች ማለት ነው። ሰርች ስታደርጉ የኔ ይመጣላችኋል። ይሄው እንደዚህ ከዛ ሃይ በሚል ብላችሁ ገና እኔን ካናገራችሁ እኔ ቀጥታ ኤጀንት አደርጋችኋለሁ ማለት ነው። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ስለተከታተላችሁን እናመሰግናለሁ። ደህና ሰንብቱ። ባይ ባይ።